የወደብን ጉዳይ ወደፊት ስንሄድ በጥንቃቄ መሄድ ያስፈልጋል። አሰብ ለሁለቱም ሀገራት ጠቃሚ ነው፣ ወሳኝ ነው። ለኤርትራ ካላት የተፈጥሮ ሀብት ውስጥ አንዱና ትልቁ የባህር በሯ ነው። ከዚህ ውስጥ አሰብ ያስፈልጋቸዋል ለኢኮኖሚ። ግመል መጠጫ ሆነ ደረቀ እያልን የምናጣጥለው ነገር የተራ የሰፈር ውስጥ ቆሽ ለማሳረር ለመፎጋገሪያ አንዱ አንዱን ለማብገኛ ለማናደጃ ካልሆነ በስተቀር ለገንቢ አይደለም። ኤርትራ ብዙ ሪሶርስ ያላት ሀገር አይደለችም። ስለዚህ ያስፈልጋታል። ለኛም ደግሞ ለኢትዮጵያም ደግሞ ይሄ ወደብ ያስፈልጋል። አንደኛ ካሉ ወደቦች ሁሉ ኮንቪኒየንት የሆነ ነው። ሁለተኛ ሂስቶሪካል የሆነ በኢትዮጵያን ሂስቶሪካል ሜሞሪ ውስጥ ቦታ ያለው ወደብ ነው። ስለዚህ ማድረግ ያለብን እነዚህ የወደብ ጉዳይ እንካሰላንቲያ የተራ የመበሻሸቅ በጉልበት ወስድብሃለሁ አይ አትጠቀማትም የሚል ሳይሆን ሰከን ያለ ውይይት ያስፈልጋል። ይህ ደግሞ ብሮደር በሆነ በሁለቱ የሀገራት ግንኙነት ያላለቀ ፍቺ ብየዋለሁ። ከዚህ በፊት የሁለቱ ሀገራት ግንኙነት ያላለቀ ፍቺ ብየዋለሁ። ይሄ የሁለቱ ሀገራት ግንኙነት አንደኛ ሴኩሪታይዝ ከማድረግ እንቆጠብ። የህልውና ጥያቄ እያለ የምናደርገው ነገር በኢትዮጵያም ወገን ሆነ በእነሱም ወገን የህልውና ጥያቄ አድርገን በጣም የምናከረውን ነገር ማለዘብ ያስፈልጋል። የሁለቱ ሀገራት ኢኮኖሚ ኢንተርዲፔንደንት መሆኑን መቀበል አለበት። ኤርትራ ከኢትዮጵያ ከረጅም ጦርነት ጊዜ በኋላ የፖለቲካ አውቶኖሚ ብታገኝም ራሱ ኢኮኖሚካሊ አውቶኖመስ መሆን አትችልም። ኢትዮጵያም ቢሆን ሌላ ዋጋ ከፍላ አሁን ኮምፕሌን እንደምናደርገው ለጅቡቲ ሌላ ዋጋ ከፍለን ካልሆነ በስተቀር አሰብ ለኢኮኖሚያችን የሚጠቅመን ነው። ከኤርትራ ጋር የሚኖረን ለኢኮኖሚያችን አስፈላጊ ነው። ከዛ የበለጠም ከኤርትራ ጋር ሰላምና ስምምነት መፍጠር ለውስጥ ሰላማችን የኢትዮጵያና የኤርትራ ፖለቲካዊ፣ ኢኮኖሚያዊ እና የደህንነት ጉዳይ ኢትስ ኢንተርዎቨን ኢትስ ኢንተርዲፔንደንት። ኤርትራን እያመሱ ኢትዮጵያ ውስጥ ሰላም አይመጣም። ኤርትራን ትሬትን እያደረጉ ኢትዮጵያ ውስጥ ሰላም አይመጣም። ኢትዮጵያን እያመሱም ኤርትራ ውስጥ ሰላም ሊመጣ አይችልም፣ እድገትም ሊመጣ አይችልም። እነዚህ ነገሮች በመገንዘብ በመቀበል ወደፊት የምናደርገው ሂደት ላይ ዲሴኩሬታይዝ ማድረግ ስምምነታችን መጀመሪያ ከኢኮኖሚ እንጀምር። የኢኮኖሚ እድገት የኢኮኖሚ ትስስርን እያሰፋን ከዛ በኋላ የኢኮኖሚ ትስስራችን መተማመንን እስከዛሬ የነበሩ ታሪካዊ ቁርሾችን እያረገበ ሲሄድ ከዛ ወደ ሴኩሪቲ ፓርትነርሽፕ ከዛ ወደ ፖለቲካል አሬንጅመንት የምንሄድበት ኦቨር ይርስ የግድ በአንድ ጀነሬሽን በአንድ አመራር ዘመን መሆን የለበትም። የመጨረሻው ነጥብ በተለይ በወደብ ጋር በተያያዘ እንዲሁም ደግሞ በሁለትዮሽ ግንኙነት ላይ የሶስተኛ ወገኖችን ማለትም እነዚህ በአካባቢያችን የወደብ የውሃ ፍላጎት ያላቸውን ኃይሎች ማሳተፉ ጠቃሚ አይደለም። ለጦርነት ሊበጁን ይችላሉ። ኤምሬት ድሮን ልታቀበለን ትችላለች። ግብፅ ለኤርትራ ልታቀበል ትችላለች። ያዋጉናል እንጂ አብረን እንድናድግ በምንም መልኩ ሊረዱን ይችላል። አንዱ የአብይ ስህተት በአሰብ ጋር በተያያዘ ባለፈው ፓርላማ ላይ ሲናገር ነበረ። ጄኔሬተር ልከውልን ሲል ነበር። ሂዝ ፕሮፖዛል ዋዝ አሰብን ኤምሬት ዲቨሎፕ አድርጋ ኢትዮጵያ እንድትጠቀም። ዳት ዳዝ ኖት ወርክ። አሰብን ኤርትራና ኢትዮጵያ በራሳቸው አቅም በጋራ አቅም በኔጎሽየትድ ሆኖ ወደፊት ምን አይነት አሬንጅመንት ነው የሚጠቅመው የሚለውን ተወያይተንበት ተደራድረን በሁለቱ ብቻ በሚደረግ በሁለቱ ሀገሮች ህዝቦች፣ በሁለቱ ሀገሮች አመራሮች፣ በሁለቱ ሀገሮች ነጋዴዎች ላይ የተመሰረተ መፍትሄ ማምጣት ያስፈልጋል ማለት ነው እና የመጨረሻ መልእክቴ ለሀገራችን፣ ለአህጉራችን፣ ለአካባቢያችን ሰላም ያስፈልጋል። በጦርነት የሚመጣ ወደብ ሊጠቅመን አይችልም። በጦርነት ወደብ ለማምጣት የሚያስችለን አቅምም የለንም። በዛ አይነት አቋም ላይ የለንም። ወደ ጦርነት መሄድ ኤርትራንም አይጠቅምም፣ ኢትዮጵያንም አይጠቅምም፣ ትግራይንም አይጠቅምም። የጦርነት ከበሮ ድለቃውን እናቀዝቅዘው፣ ወደ ድሮይንግ ቦርድ እንመለስና ለሁላችንም ህዝቦች ለሁላችንም ሀገሮች የሚጠቅም የስምምነት ላይ እንድረስ እላለሁ። ከመዋጋታችን በፊት እስቲ የሰላም አማራጮችን ኤግዞስት እናድርግ። ተጋደልን፣ ከኤርትራኖች ጋር ላለፉት 70 ዓመታት ተፋጀን። አጥንት ነው የተረፈን፣ ደም መፍሰስ ነው የተረፈን፣ ድህነትና እርዛት ነው የተረፈን። let's try something we did not try. Let's try negotiation. Let's try
robust cooperation. Let's try democracy. Let's democratize our relationship. ያን ከሞከርን ምናልባት ለሚቀጥለው ትውልድ የተሻለ ነገር ማስረከብ እንችላለን። ሰላም ለሀገራችን፣ ሰላም ለህዝባችን። ደህና ደሩልኝ። በሌላ ዝግጅት እስክንገናኝ ሰላም ሁኑ። ደህና ደሩ፣ ደህና ዋሉ።